በቀጣዩ ደግሞ በዚህ በተከታታይ አዋልድ መጻሕፍት ስለ አዋልድ መጻሕፍት ጥቂት ነገር እንነጋገራለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። እንግዲህ አዋልድ መጻሕፍት የምንላቸው የመጽሐፍ ቅዱስ ልጆች ማለት ነው። አዋልድ ማለት በአንስታይ ጾታ ልጆች ማለት ነው። ወይም አዋልድ ማለት ልጆች ማለት ነው። ልጅነታቸው ለመጽሐፍ ቅዱስ ነው። ያ ማለት የመጽሐፍ ቅዱስ ልጆች ማለት ነው። የመጽሐፍ ቅዱስ ልጆች ናቸው ማለት ልጅነታቸው ለመጽሐፍ ቅዱስ ስለሆነ ነው። ማለትም መጽሐፍ ቅዱስን የሚተነትኑ መጽሐፍ ቅዱስን የሚያብራሩ መሰረታቸው መጽሐፍ ቅዱስ የሆኑ ማለት ነው። ብዙ ጊዜ አያስፈልጉም ሲባል እንሰማለን። ቅዱሳት መጻሕፍት አያስፈልጉም፣ መጽሐፍ ቅዱስ ብቻ ነው የሚያስፈልገው፣ ከመጽሐፍ ቅዱስ ውጪ ሌላ አያስፈልገንም የሚሉ አካላት አሉ። ነገር ግን መጽሐፍ ቅዱስ ብቻ ነው የሚያስፈልገን ካልን መጽሐፍ ቅዱስን በደንብ አብራርተው በደንብ ተንትነው ለኛ የሚያስረዱ ቅዱሳት መጻሕፍትን አያስፈልጉም ካልን ስህተት ውስጥ እንገባለን። ስለዚህ ቅዱሳት መጻሕፍት ያስፈልጋሉ፣ አዋልድ መጻሕፍት ያስፈልጋሉ። አዋልድ መጻሕፍት ያስፈልጋሉ ስንል ግን መሰረትነታቸው መጽሐፍ ቅዱስን ማይቃረን መሆን አለበት። መጽሐፍ ቅዱስን መሰረት ያደረጉ መሆን አለባቸው እና መጽሐፍ ቅዱስን የሚተነትኑ መሆን አለባቸው ማለት ነው። ስለዚህ ከነጭራሹ አዋልድ መጻሕፍት በፍጹም አያስፈልጉም ሳይሆን መባል ያለባቸው ያስፈልጋሉ፣ ግን መስፈርቶችን ማሟላት አለባቸው የሚል ነው መሆን ያለበት ማለት ነው። በቀጣዩ ቪዲዮ ምን አይነት መስፈርት ማሟላት አለባቸው የሚሉትን ጥቂት ነገሮች እንነጋገራለን። አምላካችን እግዚአብሔር ከሁላችን ጋር ይሁን።